ራሴን ሆኜ ሳልኖር በማለፌ ወይም ደግሞ በማስመሰል በመኖሬ በጣም እጸጸታለሁ። በ18 ወር ውስጥ ጎግል ተመልክቶ ይሄኛል በጣም በሰዎች ዘንድ ትልቅ ተቀባይነት እያገኘ ስለመጣ በ18 ወር ውስጥ በ1.65 ቢሊዮን ዶላር በዙሪያችን አሁን የሚወለዱ ልጆች 2 ዓመት 3 ዓመት የሆናቸው ልጆች በቃ አያወሩም፣ መናገር አይችሉም። በሉት አስቀደም ያነሳናቸው በሙሉ ጽንፈኛ ሆናችሁ እንድትቀሩ። አንተ ስልክህን ብትዘጋው ስልክ አይተኛም። ስለዚህ የምታወራውን ነገር ሁሉ ነገርን ያውቁታል። ስለዚህ ከአንተ በላይ በተጠቀመው ሶሻል ሚዲያ ከአንተ በላይ አንተን ያውቃል። እንኳን እነሱ ይቅርና አሁን ያልኳቸው ኢንጂነርሶች ይቅሩና እኔ የሆነ ማስታወቂያ ፊት ለፊት ሰርቼ አስቀምጬ የትኛውን መጀመሪያ እንድታይ የትኛውን ቀጥሎ እንድታይ አይነ ወደዛ ወደዚህ የሚሄደውን ሁሉ እኔ ራሱ መቆጣጠር ይችላል። ከሶሻል ሚዲያ ጀርባ ዛሬ የምናወራው ትንሽ ሲሪየስ የሆነ ነገር ከሶሻል ሚዲያ ጀርባ ስላሉ ነገሮች፣ በተለይ ደግሞ ሶሻል ሚዲያ ስንል ስለ ቲክቶክ፣ ዩቲዩብ ሾርት ወይም ደግሞ ኢንስታግራም ሪልስ ተብለው ስለሚጠሩት በተለይ እነሱ ላይ ትኩረት አድርገን እንነጋገራለን። እኔ በበኩሌ በጣም ከምፈራቸው ነገሮች አሁን በዚህ ዘመን በጣም በቃ ከሚያስፈሩኝ ነገሮች ትንሽ እንኳን ገብቼ ምናምን ተጠቅሜ ከዛ በኋላ በቃ ሰላሜን የማጣባቸው ነገሮች ናቸው። እንደዛ የሚሆንበት ምክንያት በጣም ስለመፈራቸው ነው። እና ደግሞ ሰሞኑን አንድ ነገር ሰምቼ ነበረ። አክቹዋሊ ከሰማሁት ቆይቷል፣ ግን ደግሞ በድጋሚ ሰሞኑን ሰምቼው እረስቼው ነበር። ትዝ አለኝ። በጣም ብዙ ሰዎች ላይ የሆነ የተሰራ ሪሰርች ነበር፣ ትላልቅ ሰዎች ሽማግሌዎች ላይ ማለት ነው። እና አርጅተዋል፣ ሽማግሌ ናቸው እና በህይወታቸው በጣም የሚቆጫቸው ነገር ባለማድረጋቸው የሚቆጫቸው ነገር ተብለው ሲጠየቁ በጣም በአብዛኞቹ የመለሱት መልስ ምንድን ነበር? ራሴን ሆኜ ሳልኖር በማለፌ ወይም ደግሞ በማስመሰል በመኖሬ በጣም እጸጸታለሁ ብለው ተናገሩ። እና ይሄኛውን ሳጠና ስለ ጀርባው ስላሉ ነገሮች ከጀርባው ስለሚሰሩ ነገሮች ምናምን የተወሰነ ሪሰርቾችን አድርጌያለሁ ይህን ቪዲዮ ለመስራት እና እሱን ሳጠና በጣም ዋጋ የሚያስከፍለን መስሎ ተሰማኝ። ዋጋውን አሁንም እየተቀበል ነው ያለ ነው። ግን ደግሞ በተለይ ደግሞ ብዙ ጊዜዎች ካለፉ በኋላ ደግሞ በዛ ሶሻል ሚዲያ አማካኝነት ወይም ደግሞ አሁን ባሉ ሶሻል ሚዲያዎች አማካኝነት የምናጣቸው ነገሮች በጣም ብዙ እንደሚሆኑ ተሰማኝ እና ምናልባት ትንሽ ነቃ ካለ ብዬ እንዴት ነው የሚሰሩ ሶሻል ሚዲያዎቹ ከጀርባ ስላሉት ሰዎች ምናምን የተወሰኑ ሀሳቦችን አነሳለሁ ማለት ነው። አይኔ ከቀለባቸው ምናልባት ትንሽ ዛሬ ደክሞኛል። በዚህኛው ቪዲዮ የምናደርገው ምንድን ነው? አጠር አድርገን ስለ ሶሻል ሚዲያ እና ከጀርባው ስላሉ ስለሚሰሩ ነገሮች ስላሉ አካላት በተወሰነ ደረጃ እናይና ከዛ በቀጣይ ቪዲዮ ደግሞ ያው እኛ የምንሰራው አጠቃላይ ስለ ፍቅር፣ ስለ ሪሌሽንሽፕ፣ ስለ ትዳር ስለሆነ ሶሻል ሚዲያ እና ፍቅር በሚል ቪዲዮ ደግሞ ቀጣይ አጭር ቪዲዮ እናስቀምጣለን። እቺ እንደመነሻ እናደርግና ማለት ነው። ያው እንደተለመደው ለጨዋታው ድምቀት ጋቢያችንን ደርብ አድርገን የመጣ ነው። ስለዚህ ጋቢ ከተደረገ ቆንጆ ጨዋታ እንደምንጫወት እርግጠኛ ነኝ። አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ ማድረግ፣ ሼር ማድረግ እንዲሁም ደግሞ ለሌሎች እንዲደርስልን ላይክ ማድረግ እንዲሁም ደግሞ በኮመንት ሀሳብ አስተያየታችሁ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ሀሳብ አስተያየታችሁን በኮመንት ብታስቀምጡልን በዛ መሰረት ደግሞ ሌላ ተጨማሪ ጨዋታዎችን መጫወት እንችላለን ማለት ነው። በአጠቃላይ እነዚህ ሶሻል ሚዲያዎች የምናውቃቸው ሶሻል ሚዲያዎች እንዴት ተፈጠሩ፣ የተፈጠሩበት ምክንያት እንዴት ነው የሚለውን ብንመለከት አንደኛ የተፈጠረበት ምክንያት ግንኙነትን ማቀላጠፍ፣ በተለያየ አካባቢ ያሉ ሰዎችን ወይም ቤተሰብ ወይም ደግሞ ጓደኛሞችን ያለ ገደብ እንዲገናኙ ለማድረግ ነው። በጣም ባጭሩ በቀላሉ አንደኛው እሱ ነው። ሁለተኛው ደግሞ መረጃን በነፃነት ለማጋራት የምንፈልገውን ጽሑፍ ሊሆን ይችላል፣ የምንፈልገውን ፎቶ፣ ቪዲዮ በቀላሉ አንድ ሰው ተነስቶ ለዓለም ምን ማድረግ እንዲችል ማሰራጨት እንዲችል ነው። ሶስተኛ ደግሞ ማህበረሰብ ለመገንባት። ይህ ማለት ነው የተለያየ ሀሳብ ያለን ነው በዙሪያችን ያሉ ሰዎች። ስለዚህ ይሄኛው ሶሻል ሚዲያ ምን ያደርግልናል? አንድ ሀሳብ ያለን ምናልባት በስራ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ እንዲሁም ደግሞ በተለያዩ ጉዳዮች አንድ ሀሳብ አንድ አስተሳሰብ ያላቸው ሰዎችን በአንድ ላይ ሰብስቦ ለትምህርትም ልምድ ለመለዋወጥም ለክፋትም እንዲጠቀሙበት እንደዛ እንዲመች ሆኖ ተሰርቷል። አራተኛ ደግሞ ንግድና ማስታወቂያ። አሁን እንደምታውቁት በተለይ ቲክቶክ በጣም ብዙ ንግዶች እዛው ላይ ተመስርተው እዛው ላይ አድገው በጣም ትልቅ ደረጃ የደረሱ የምናያቸው ንግዶች አሉ። የራስን ብራንድም ደግሞ ቢውልድ ለማድረግ በጣም ጠቃሚ ነው እና የተፈጠረበት አንዱ ምክንያት እሱ ስለሆነ ማለት ነው። አምስተኛ ደግሞ በጣም ብዙዎቻችን የምንጠቀምበት የምንጠፋበት ለመዝናኛ ነው። መዝናኛ ቀልዱ ሊሆን ይችላል፣ ዘፈኑ ሊሆን ይችላል፣ በቃ የባቲ ቁጥን ማውራት እሱም ሊሆን ይችላል። ለዛ ፐርፐዝ በእነዚህ ለ5 ምክንያቶች ተፈጠሩ
ሶሻል ሚዲያዎች እንዴት ተፈጠሩ? ለምሳሌ ዩቲዩብ ብንል፣ ቲክቶክ ብንል፣ ኢንስታግራም ብንል የተፈጠሩበት እያንዳንዱ ምክንያታቸው እንዴት እንደተፈጠሩ ምናምን ብትመለከቱ በጣም ያስቃቸዋል። አንዳንዶች በጣም የሚያዝናና ደግሞ የሚያስገርም እንትን አላቸው። ከእነዚህ መካከል አንደኛው ዩቲዩብ ነው። ዩቲዩብ የተፈጠረበት ምክንያት ሶስት ጓደኛሞቾች ነበሩ በካምፓስ። ሁለት የሚነገር ታሪክ አለ። አንደኛው እና በብዙ ሰዎች ዘንድ ተቀባይነት ያለው ሶስት ጓደኛሞቾች ነበሩ ካምፓስ ውስጥ። ከዛ ፓርቲ ላይ ሲያሳልፉት የነበረውን የቀረጹት ቪዲዮ ነበር እና እሱ ለመላላክ ፈልገው መላላክ አልቻሉም። ኢሜል ሲሞክሩት ኢሜል ያንን ትልቅ ፋይል መላክ አልቻለም። ስለዚህ ያን የፓርቲ ቪዲዮ ለመላላክ ብለው የሆኑ ሶስት ጓደኛማቾች የፈጠሩት ነበር መነሻው ማለት ነው ዩቲዩብ። ከዛ በኋላ ግን በቃ በጣም ተቀባይነትን እያገኘ መጣ። በጣም ይገርማቸዋል። እንደዚህ የተፈጠረው ዩቲዩብ በ18 ወር ውስጥ ጉግል ተመልክቶ ይሄኛውን በጣም በሰዎች ዘንድ ትልቅ ተቀባይነት እያገኘ ስለመጣ በ18 ወር ውስጥ በ1.65 ቢሊዮን ዶላር እየሰማቸው የገዛው ማለት ነው። አስቡት፣ በጣም የሚገርም እና በዛ አማካኝነት በትንሽ ነገር ታስቦ ግን ደግሞ አሁን የዚህ ትልቅ ደረጃ በደቂቃዎች ውስጥ በመቶ ሺዎች ቪዲዮዎች አፕሎድ ይደረግበታል አሁን በዚህ ሰዓት ማለት ነው። እና ያንን የሚያክል ነገር የተፈጠረበት መንገድ በጣም አስገራሚ ነው። ከዛ በተጨማሪ ደግሞ ስለ ሶሻል ሚዲያዎች አሁን ስላልናቸው በተለይ ቅድም እንዳልኳቸው ስለ ቲክቶክ፣ ከቲክቶክ በኋላ ሶሻል ሚዲያዎች ራሱ ምን ብለው ተቀይረዋል። በፊት አሁን ዩቲዩብ ትኩረት የሚያደርገው የነበረው ምን ላይ ነበር? በቃ ሰፋ ያሉ ቪዲዮዎች ላይ ነበር ትኩረት የሚያደርገው። ኢንስታግራም ልክ እንደዛው። ከቲክቶክ በኋላ ግን ሶሻል ሚዲያዎች ራሳቸውን አፕዴት እንዲያደርጉ በጣም ተገደዋል እና ዩቲዩብ ሾርት በጣም በሰፊው መሰራት ተጀምረዋል። ደቂቃውን እንዲስተካከል ተደርጎ ምናምን። ኢንስታግራምም ልክ እንደዛ እና አሁን በስፋት ሶሻል ሚዲያ እያለን ስናወራ የምናወራው ስለ ቲክቶክ፣ ስለ ዩቲዩብ ሾርት እንዲሁም ደግሞ ስለ ኢንስታግራም ሪልስ ነው የምናወራው ማለት ነው። እና አንድ የተሰራ ዶክመንተሪ ነበር ሶሻል ዳይናማ የሚል ከዓመታት በፊት ዩቲዩብ ላይ እየሰሩ የነበሩ፣ ፌስቡክ ላይ እየሰሩ የነበሩ፣ ኢንስታግራም ላይ እየሰሩ የነበሩ፣ ትዊተር ላይ በአጠቃላይ ትላልቅ የሚባሉ ሶሻል ሚዲያዎች ላይ እየሰሩ የነበሩ ሰዎች፣ ፋውንደሮች የነበሩ ሰዎች ወጥተው የሰሩት አንድ ዶክመንተሪ ነበር። ኔትፍሊክስ ላይ በጣም ተወዳጅነትን በጣም አነጋጋሪ የሆነ በጣም አስደንጋጭ የሆነ ዶክመንተሪ ወጥቶ ነበር እና እኛ የፈጠርነው ሶሻል ሚዲያ በጣም አስፈሪ እየሆነ መጥቷል እና ብዙ ሰዎችን እያጠፋ ነው ብለው እነሱ የተናገሩትን የተወሰኑ ሀሳቦች ፈጣሪዎቹ ማለት ነው የተናገሩት ሀሳቦችን እነሱ ላይ ይዤ የተወሰኑ ሀሳቦች አሁን አስፈሪ እንዴት ሆነ የሚለው እነሱን እንመለከታለን ማለት ነው። የመጀመሪያ አስፈሪ የሆነበት ምክንያት ምንድን ነው? እነዚህ ሶሻል ሚዲያዎች የሚሰሩት አእምሯችንን ዶፓሚን ሱስ በማስያዝ ነው። አሁን በአጠቃላይ እነዚህ ሾርት ቪዲዮዎች ዲዛይን ሲደረጉ የተሰሩት የካሲኖ የሚባል ይሄ የቁማር ማሽን አለ አይደል? በቃ በሞከራችሁ ቁጥር ምን እንደሚመጣጠሩ እና አሁን ያሉት ሶሻል ሚዲያዎችን ስክሮል ባደረግ ቁጥር ጭንቅላት ምን ብሎ የሚያስበው በቃ አሁን ጥሩ ነገር አገኛለሁ፣ አሁን ጥሩ ነገር የማያልቅ ጋጋታ ስትመለከት ትላለህ ማለት ነው። እኔ ትዝ ይለኛል ለመጀመሪያ ጊዜ ቲክቶክን ለመጀመሪያ ጊዜ የተጠቀምኩት ሰው እንደጀመረው ምናምን እንትን አላልኩም ነበርና ግቢ እያለን ፋይናል ኤግዛም ምናምን ላይ ነበረን እና ስሜቴ ጥሩ አልነበረ ምናምን እና ለማጥናት ሄደን ሌሊት ላይ ትዝ ይለኛል ወደ 3 ሰዓት ይሁን ምናምን እስቲ የቲክቶክ ቪዲዮ ምናምን ልክፈተው ምናምን ብዬ ከፈትኩት 8 ሰዓት ተመለኝ እና ደብተሬን ዘግቼ ተመለስኩ። በጣም አስደነገጥ በጣም ደነገጥ። በቃ ጭንቅላታችሁን በቃ ከመቆጣጠር እንዳትችሉ ነው የሚያደርጋችሁ እና ምናልባት የዛን ቀን ላጥፋው ምናምን እሱ ትዝ አይለኝም። ግን እኔ የመጀመሪያ ቀን ገብቼ 3 ሰዓት ላይ ነው 4 ሰዓት ላይ ገብቼ እስከ 8 ሰዓት በቃ እጅግሬን ስርስር አድርጎ እዛ እንድቀመጥ አድርጎኛል። እና እነዚህ ነገሮች በጣም በቀላሉ ይሄ ቁጭ ብላችሁ እንድትቀሩ የሚያደርጋቸው በጣም በቀላሉ ስለተሰሩ ሳይሆን ከጀርባ በጣም ብዙ ሰዎች ስላሉ እንዳልኳቸው ሱስ የሚያስይዛለን። ከዛ በተጨማሪ ደግሞ ይሄ አሁን ባልኳቸው በአእምሮ ዶፓሚን ዙሪያ ደግሞ ሰዎች እዛ እንዲቀሩ ያደርገና ከዛ በኋላ አሁን ላይ ባለንበት ጊዜ የሰዎች አቴንሽን ስፓን በጣም ወርዷል። አንድ ነገር ላይ ትኩረት ማድረግ የሚችሉበት በጣም ዝቅ ብሏል። 2005 ላይ የነበረው የሰዎች አቴንሽን ስፓን በተደረገው ጥናት ወደ 2 ደቂቃ ከምናምን ሰከንድ ነበር። አሁን ላይ ባለው ጥናት ግን ወደ ስንት ወርዷል? ወደ 47 ሰከንድ ወርዷል፣ ባገኘው ጥናት ማለት ነው። እና እሱ በጣም አንደኛ አስፈሪ ያደርጓል።
ሁለተኛ ደግሞ በህፃናትና በታዳጊ አእምሮ ጤና ላይ በጣም ከፍተኛ ስጋት ደቅኗል። የአሜሪካ ጤና ጥበቃ ሚኒስቴር ምናምን የሚሉት አዋጁን ላይ አውጇል። ሶሻል ሚዲያዎች በጣም ለህፃናት እና ለታዳጊዎች በጣም አደገኛ ናቸው። ምንም እሱን አዋጅ መመልከት አያስፈልግም። አሁን በዙሪያችን አሁን የሚወለዱ ልጆች 2 ዓመት 3 ዓመት የሆናቸው ልጆች በቃ አያወሩም፣ መናገር አይችሉም። ቲቪ ነው የሚከፈትላቸው፣ አልበላ ይላሉ ምናምን፣ ቲቪ ይከፈትላቸው። ከዛ በተጨማሪ ደግሞ ስልክ ነው። በጣም አሁን በዙሪያ የማውቃቸው ልጅ በቃ ሰው የሆነ የሚናገርበት እኮ እንትን አለ። በዚህ ወር በዚህ ዓመቱ ምናምን ይናገራል፣ መናገር ይጀምራሉ። አሁን አይናገሩም። የአሁኑ ልጆች የሚናገር ልጅ እኮ የለም። እና በጣም አስፈሪ የሆነ የመጣበት እንዲሁም ደግሞ ታዳጊዎች ህፃናት እዛ ላይ በማሳለፋቸው ምክንያት ይሁን የምናየው ራስ ማጥፋት እንዲሁም ደግሞ ይሄ የድብርት አንዛይቲ እና ዲፕሬሽን እነሱም በጣም እንዲስፋፉ አድርጓል። ምናልባት ተመልክታችሁ ከሆነ የፌስቡክ መስራቹ ብዙ ጊዜ ሴኔት ላይ ይቀርብ ነበር። የሰዎችን ጭንቅላት ያለ አግባብ ተጠቅመሃል በሚል በታዳጊዎች በህፃናት ብዙ ጊዜ ክስ ይቀርብበታል ምናምን። ግን ደግሞ ያው ሁሉ ነገር በእነሱ እጅ ስለሆነ ምንም የሚፈጠር ነገር የለም፣ የሚቀየርም ነገር የለም። ሁለተኛው ነጥብ እሱ ነው። ሶስተኛው ደግሞ አልጎሪዝም እና ጽንፈኛነት። የሰማችሁ ነው። በጣም ጽንፈኛ እንድትሆኑ ነው የሚያደርጋቸው። ይህ አሁን ቲክቶክ በሉት አስቀደም ያነሳናቸው በሙሉ ጽንፈኛ ሆናችሁ እንድትቀሩ፣ ሌላ ነገር አማራጭ ነገሮችን እንዳትመለከቱ፣ ጭንቅላታችሁ እንዲሰራ ራሱ አይፈቅደው። የምታስቡትን ነገር ብቻ ነው የሚሰጣቸው እና በዚህ አማካኝነት ይላሉ ቅድም እነዚህ ያልኳችሁ ፈጣሪዎች፣ የነዚህ ሶሻል ሚዲያ ፈጣሪዎች በእነዚህ አማካኝነት በዓለም ላይ ለሚፈጠሩ ግጭቶች በሉት ምን በሉት በጣም ትልቅ ተጠያቂነት አለባቸው እነዚህ ሶሻል ሚዲያዎች ብሎ ያቀርባሉ። እንደዛ የሚሆንበት ምክንያት ምንድነው? አሁን ለምሳሌ የሆነ አሁን በሀገራችን ውስጥ አሁን ብዙ ጽሁፎች አሉ የሚያዙ የዚህ ብሔር ነው የዚህ ብሔር ነኝ ብለህ ከተቀመጥክ ቲክቶክ ላይ ስትገባ ሁሌ የዛን ብሔር ነው ያመጣል። የዛን ብሔር ወሬ ያመጣልሃል። ያኛውን ብሔር ደግሞ የሚሰድብ ወሬ ሁል ጊዜ እሱን ብቻ ነው የሚያመጣልህ። አይ እንደዚህ እኮ ላይሆን ይችላል ብሎ ያኛው ምናምን ያመጣልህ። የምትፈልገው ይሄ እንደሆነ ስለሚያውቅ ሁል ጊዜ የሚያመጣልህ እሱን ብቻ ነው። ስለዚህ ሰዎች ጽንፍ ብቻ ይዘው እንዲቀሩ ያደርጋል። ይህም በጣም አስፈሪ ነው። አራተኛው ደግሞ ኤአይ እና ሀሰተኛ መረጃ። እነዛ ቀደም ያልኳቸው ሶሻል ዳይላማ ላይ ያሉት እነዛ ፈጣሪዎች ምን ብለዋል? ሀሰተኛ መረጃዎች ከትክክለኛ መረጃ ይልቅ ሀሰተኛ መረጃዎች 6 እጥፍ የመሰራጨት ትልቅ አቅም አላቸው። ስማቸው 6 እጥፍ ይሰራጫሉ። ስለዚህ በሶሻል ሚዲያ ላይ የምንመለከተው በጣም በአብዛኛው ትክክለኛ መረጃ ሳይሆን የሐሰት መረጃ እና እነዚህ እንዲፈጠር አድርጓል። አምስተኛው ደግሞ ብቸኝነት፣ በሰዎች መካከል ሆነው ራሱ ሰዎች ምን እንዲሆኑ ብቸኛ እንዲሆኑ አድርጓል። ምናልባት በቲክቶክ ሊሆን ይችላል፣ በሌሎችም ሶሻል ሚዲያ ፕላትፎርሞች በጣም በሚሊዮን ተከታይ ኖሮት በሺዎች ተከታይ ኖሯቸው ግን የብቸኝነት ስሜት ሰዎች እንዲሰማቸው ያደርጋል። የሆነ አንድ ቀን ሰምቼ ነበር። ጓደኛሞች ናቸውና ዛሬ ቤት ዋልኩኝ እና መብራት ቀን ሙሉ ጠፍቶ በቃ ኢንተርኔትም አልነበረም ምናምን ብሎ ይለዋል አንደኛው። እና አንደኛው ምን ብሎ መለሰ? እንዲህ እና ምን ስታደርግ ዋልክ ብሎ ሲጠይቀው በቃ ከቤተሰብ ጋር ከአባቴ ከእናቴ ከእህት ከወንድሞቼ ጋር ምናምን ቁጭ ብለን ዋለን ብሎ መለሰለት። ከዛ በኋላ አወራችሁ ነው ሲለው አወራን። አንተ ፋዘር ለካ እንደዚህ የሚገርም ሰው ነው እንዴ ምናምን ብሎ ይመለስለት። ያስቃል። ግን ደግሞ ወደ ውስጥ ደግሞ በማስተው ደግሞ በጣም ያሳዝናል። በቃ እንደዚህ ነው ያደረገን። እስቲ ሁላችሁም ቤታችሁን መርምሩ። በጣም አሁን ደግሞ በእናቶችም በአባቶችም ብሷል። በቤት ውስጥ ቁጭ ብሎ ማውራት ምናምን የፋሚሊ ታይም ምናምን የሚባል ነገር አለ። ከሌለ በጣም በቃ ቀይ መስቀል አደጋ ላይ ነው ያለው ማለት ነው ቤተሰብ። እና ሰዎች በቃ ብቸኝነት በብዙ ሰዎች ተከበው ግን ደግሞ ብቻቸውን የሚቆዝሙ ስልካቸው ላይ ብቻ የሚያተኩሩ አድርጓል ማለት ነው። እና ደግሞ የሚገርማቸው እነዚህ ሶሻል ሚዲያዎች ከጀርባቸው በጣም ብዙ ኢንጂነርሶች እንዳሉ ታውቃላችሁ። በጣም ብዙ ኢንጂነርሶች አሉ። አንተ የያዝከውን ስልክ እንዳታስቀምጥ በቃ አይናቸውን አፍጥጠው የሚከታተሉ በጣም ብዙ ኢንጂነርሶች አሉ። እነዚህ ሰዎች ደግሞ ተራ ሰዎች አይደሉም። ለምሳሌ አንደኞቹ ያሉ ሰዎች የባህሪ ሳይንቲስቶች አሉ። የባህሪ ሳይንቲስቶች ቅድም እንዳልኳቸው ሱስን እንዲያዚዝ ወይም ደግሞ ከዶፓሚን ከተፈጥሮ ስርዓት ጋር እንዲገናኝ ላይክ ሲደረግ ቀይ ምናምን ደስ የሚል ነገር በቃ ዶፓሚን ላይ ይነካል። ስለዚህ ሌላም ትፈልጋለህ፣ ኮመንት
ትጠብቃለህ። ከዛ በኋላ ከዛ እንዳትላቀቅ አድርጎ ያስቀምጣል። እና ሁልጊዜ ቁማርተኛ አድርጎ እንድንቀመጥ የሚያደርጉን አንደኞቹ የባህሪ ሳይንቲስቶች የሚባሉ የሰውን ባህሪ ብትንትን አድርገው የሚያውቁ ኢንጂነርሶች ናቸው፣ ሳይንቲስቶች ናቸው። እና ከአንድ ሶሻል ሚዲያ ጀርባ በጣም ብዙ ሺህ እንዲህ አይነት ሰዎች አሉ። ሌሎቹ ደግሞ አልጎሪዝም መሀንዲሶች የሚባሉ። አልጎሪዝም መሀንዲሶች ማለት አንተ የምትፈልገውን ነገር በሰከንዶች በቅጽበት ውስጥ እየመዘገቡ የሚያስቀምጡ። ልክ ስክሮል ስታደርግ ስክሮል ለማድረግ ብለህ የቆምክባትን ፎቶ የቆምክባትን ቪዲዮ እሱን ይዘህ ላይክ ያደረገውን ኮሜንት ያደረገበትን የተመለከተ እሱን ተውትና ምናልባት ገጥሟችሁ ከሆነ ስለሆነ ነገር አስባችሁ ፈልጋችሁ ስልካችሁን ዘግታችሁ ስለሆነ ነገር ምናልባት ስለ ጂም ሊሆን ይችላል፣ ምናልባት ስለሆነ ነገር አውርታችሁ ከጓደኛችሁ ጋር ሊሆን ይችላል፣ ከሌላ ሰው ጋር ከደቂቃዎች በኋላ ስትገቡ ወይም ደግሞ የዛን ቀን ወይም በነጋታው ሶሻል ሚዲያ ላይ ስትገቡ ያወራችሁለት ነገር ራሱ መቶ ያውቃል። በጣም ብዙዎቻችሁ ኤክስፔሪንስ አድርጋችሁታል ብዬ አስባለሁ። አሁን በተለይ ምንድነው ክፋቱ? አሁን ያሉ ስልኮች እንዳለ ማለት ይቻላል ሲልድ ናቸው፣ ባትሪያቸው ይላል። እንደዚህ የሆነበት ምክንያቱም ሌላ ትልቅ ምክንያት አለ። አንተ ስልክን ብትዘጋው ስልክ አይተኛም። ስለዚህ የምታወራውን ነገር ሁሉ ነገርን ያውቁታል። ስለዚህ ከአንተ በላይ የምትጠቀመው ሶሻል ሚዲያ ከአንተ በላይ አንተን ያውቃል። ይሄ በጣም አያስፈራም? በጣም ነው የሚያስፈራው። እና የምትፈልጋትን ነገር እንዳለ ስለሚያውቁ የምትፈልገውን ነገር ይሰጣል። እየተነበዩ የሚያስፈልግህን ነገር እንዳለ ይሰጠዋል ማለት ነው። ስለዚህ እስረኛ ሆነ ትቀመጣለህ ማለት ነው። ሶስተኛ ደግሞ ግሮዝ ሀከር የሚባሉ አሉ። እነሱ ደግሞ ኖቲፊኬሽን፣ ስልክ ላይ ኖቲፊኬሽን ይገባልሃል። እንትና ኦንላይን ነው፣ እንትና መልዕክት ልኮልሃል፣ እንትና አዲስ ስቶሪ ያደረገ የእንትና ልደት ነው እያለ ኖቲፊኬሽን ይልክልሃል። እሱ ማለት ነው በቃ ብትወጣ እንኳን ምን ናገባ እዛው ምን አድርጎ ማስቀረት አስጠሙ ማስቀረት። ከዛ በተጨማሪ ደግሞ በፊት ትዝ ካላችሁ ኢንተርኔት ምናምን ስንጠቀም በፊት የሆነ ፔጅ ላይ ትገባለህ። ከዛ በኋላ ተጨማሪ ነገር ስትፈልግ ኔክስት ወይም ደግሞ በቁጥር 1 2 ምናምን ፔጆች አሉ። 2 3 እየነካ ነው የምታደርገው። የአሁኖቹ ክፋታቸው ደግሞ ምንድነው? በቃ ያልኩ ስትገልጥ ብትል ጣቴ ይላላጣል እንጂ አያልቁ። እና ይሄኛውን ደግሞ ሌላ በገለጥክ ቁጥር ቀደም እንዳልኳቸው ካሲኖ የሚባለው ማሽን ከሱ ዲዛይን ተደርጎ የመጡ ስለሆኑ በቃ በገለጥክ ቁጥር አሁን ምን ይመጣልኝ፣ አሁን ጥሩ ነገር አገኛለሁ እያልክ ስትገልጥ ትውላለህ ማለት ነው። ሌሎቹ ደግሞ የዲዛይን ባለሙያዎች አሉ። ከምትመለከቷቸው ምስሎች፣ ከለሮች ጭምር ከቅርጾች ጭምር ሰዎች አይናቸውን እንዳይነቅሉ የማድረግ በጣም ትልቅ አቅም አላቸው። ከዚህ አንፃር እኔ እንኳን ባክግራውንድ ግራፊክስ ዲዛይነር ስለሆነ ግራፊክስ ዲዛይኒንግን በደንብ ሰርቻለሁ እና ደግሞ አስተምርም ጭምር ነበር እና እንኳን እነሱ ይቅርና አሁን ያልኳቸው ኢንጂነርሶች ይቅሩና እኔ የሆነ ማስታወቂያ ፊት ለፊት ሰርቼ አስቀምጬ የትኛውን መጀመሪያ እንድታይ የትኛውን ቀጥሎ እንድታይ አይን ወደዛ ወደዚህ የሚሄደውን ሁሉ እኔ ራሱ መቆጣጠር እችላለሁ። በቃ የሚደረጉ ነገሮች ስላሉ ማለት ነው። ይሄ በሌላ ነገር ምናምን ሳይሆን ከዲዛይን አንጻር፣ ከምትጠቀማቸው ከለሮች አንጻር፣ ከምትጠቀማቸው ፎንቶች አንጻር በጣም ብዙ ነገሮች አሉት ወደ ውስጥ ስትገቡ እና ከሱ አንጻር እንኳን እኔ የእናንተን አይን መቆጣጠር እችላለሁ። የምታዩትን ፈልጌ እኔ የፈለኩትን እንድታዩ ማድረግ ይችላል። እነሱ ደግሞ ምን ማድረግ እንደሚችሉ አስቡት። የፒንተሬስት የሚባል ዌብሳይት አለ፣ እንዲሁም ደግሞ አፕሊኬሽን አለ። እሱም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። የእሱ መስራች ሲኦ አንድ ዶክመንተሪ ላይ ሲናገር ራሱ የሰራው ዌብሳይት ነው፣ ራሱ ያደራጀው አፕሊኬሽኑ እንደዛ እና ፎቶዎች ናቸው እዛ ላይ በብዛት ያሉት እና እነሱን ፎቶዎች ከስራ ጨርሶ ወደ ቤቱ ሲገባ እመለከት ነበራል እና እመለከታለሁ። ከዛ በኋላ ቤትም ገብቼ አላውቀውም፣ ፈጣሪ ማለት ነው የፈጠረው ሰው። ከዛ በኋላ ከሆነ ጊዜ በኋላ የእንቅልፍ ጊዜ የተሰባ ምናምን በጣም ችግር አመጣለሁ፣ ተቸገርኩኛል። ይሄንን እየሆነ ያለው ምንድን ነው? እንደኔና እንደናንተ በቃ ጀስት ዝም ብሎ ተጠቃሚ ሳይሆን ፈጣሪ ማለት ነው የፈጠረው ሰው ማለት ነው። ከዛ በኋላ ምን አደረግኩ? ወደ መኝታ ቤቴ ስልክ ይዤ ለመግባት ወሰንኩኝ። ስልክ መኝታ ቤት አይገባም ማለት በቃ መቆጣጠር የምንችለው ነገር አይደለም። በጣም ብዙዎቻችን ጀግና ለመሆን እንሞክራለን። አይ በቃ ትንሽ ገብቼ ምናምን አይደለም። እነሱ እንኳን የሚያደርጉት ምንድን ነው? ስልክ በቃ መኝታ ቤት እንዳይገባ ስለሚያውቁት ማለት ነው። በጣም የሚገርማቸው ደግሞ አሁን የፌስቡክ ዋና አስተዳደር የነበረው ሌሎቹን ብትመለከቱ እነዚህ ሶሻል ሚዲያ ላይ መስራቾቹን ብትመለከቱ ለልጆቻቸው እንዲጠቀሙ አይፈቅዱላቸው። ይሄ ስመለከት ከጥናቶች መካከል ያገኙት ለልጆቻቸው
ስልክ ሶሻል ሚዲያ ደግሞ ስልክ አይሰጧቸው ስለሚያውቁት የፈጠሩትን ነገር ለልጅ መርዝ ይሰጣል አይሰጥም። እና በጣም ከባድ ነገር ነው። እንደ ቀላል የምናየው ግን ደግሞ በጣም ከባድ ነገር ነው እና በነፃ ሆነ ማለት ምርቱ አንተ ነህ፣ ሌላ ምንም እንትን የለም። እና ቀደም ያልኳቸው ይሄ ሶሻል ዳይላማ ላይ የቀረቡት ሰዎች እና ምን እናደርግ እንደ መፍትሄ ብለው ሲያስቀምጡ ያው ምርቱ በቃ ሶሻል ሚዲያ የእሱ ባሪያ መሆን የለብንም እኛ መጠቀሚያ ነው ልናደርገው የሚገባ ብለው ወደ 4 ነጥብ አስቀምጠዋል። ይሰራል አይሰራም የሚለውን እናንተ እሱን ውሰዱ። የመጀመሪያ ያስቀመጡት ምንድነው? ኖቲፊኬሽን መጥፋት። የሁሉም ሶሻል ሚዲያ ፕላትፎርማችሁ ኖቲፊኬሽናቸው ዝጉ። ይህንን ካደረግኩ ምናልባት ዓመታት ይቆጠራል። ስልኬ ላይ የትኛውም አፕሊኬሽን ሶሻል ሚዲያ ኖቲፊኬሽን አይገባም። ኖቲፊኬሽን ገባ ማለት ዲስትራክሽን፣ ምን መስራት አትችሉም። የሆነ ነገር ስትጀምሩ የሆነ ምናልባት ከምጠብቆት ሰው ሊሆን ይችላል ብቻ ዞሮ ጭንቅላታችሁን ይወስድባቸው እና ወደዛ እንድትገቡ ያደርጋቸዋል። ወደዛ ባተገቡ ራሱ ዲስትራክሽን ይሆንባቸው ነው መስራት የምትፈልጉትን ስራ እንኳን በአግባቡ አትሰሩ። ስለዚህ የመጀመሪያ እንደ ሀሳብ የሚያስቀምጡት እንደ መፍትሄ እነሱ ኖቲፊኬሽን ምን ማለት ማጥፋት። ሁለተኛ ደግሞ ለልጆች ጥንቃቄ ማድረግ ከተቻለ ፍጹም ስልክ ምናለምን አለመስጠት። ወደኛ ሀገር ስትመጡ ስልክ መስጠት ምናምን በጣም በቃ ይሄ ትልቅ ነገር ቤተሰብ ለልጅ ትልቅ ነገር ያደረገ ይመስላል፣ ግን አይደለም። እያጠፋ ምናልባት እየገደልኩ እና እሱን አስቀምጠዋል። ሶስተኛ ላይ ደግሞ ያስቀምጡት የተለያየ ሀሳቦችን ቅድም እንዳልኳቸው ጽንፈኛ እንድትሆኑ ያደርጓቸዋል። በተለያየ ሀሳብ ቅድም ባልኳቸው በምሳሌ ሊሆን ይችላል። እንዲሁም ደግሞ በተለያየ ሀሳብ ጭንቅላታችሁን እንዳይሰፋ ነው የሚያደርጋችሁ። ሁሌ እናንተ የምትፈልጉትን ሀሳብ ብቻ ስለሚሰጣችሁ ማለት ነው። ስለዚህ የተለያየ ሀሳቦችን መስማት ማየት ብለዋል። ይቻላል አይቻልም፣ በተለይ ይሄኛው እኔ እንጃ አልመሰለኝም። አራተኛ ላይ ያስቀምጡት ደግሞ ምንድነው? ከመተኛት በፊት ቢያንስ 30 ደቂቃ ስልክን አለመጠቀም ብለው አስቀምጠዋል። ለጭንቅላት ረፍት መስጠት ስለሚያስፈልግ ብለው አስቀምጠዋል። እነዚህን ሀሳቦች የያዙ እኔ ግን እንደ ወንድ መክራችሁ ተጨማሪ ነገር ከቻላችሁ እና ደግሞ ስራ ማትስሩበት ከሆነ ጭራሽ ፍጹም ተዉት። የሆነ በጣም ዋጋ ያስከፍላል። በጣም የማንረባ ርካሽ ሰዎች እያደረገ ነው እና ምናልባት ግድ ካልሆናችሁ በስተቀር ጭራሽ ተዉት። ግድ ከሆነባችሁ ደግሞ ጊዜ አበጁለት፣ የምትጠቀሙበት ጊዜ አበጁበት። ለዛ ጊዜያችሁ ታማኝ ሁኑ እና ማድረግ ያለባችሁ ነገር አድርጉ። ሰብስክራይብ ማድረግ እንዳይረሳ ሰዎች፣ እንዲሁም ደግሞ ለሌሎች ሼር ማድረግ እንዳይረሳ፣ ላይክ ማድረግ እንዲሁም ደግሞ በኮመንት ሀሳብ አስተያየታችሁን ማስቀመጥ እንዳይረሳ። አመሰግናለሁ። ጊዜ